ዛሬም በሌላ ቪዲዮ ተመልሰን መጥተናል። በ11ኛ ክፍል በሂስትሪ ትምህርት ተመልሰን የመጣን ሲሆን ዛሬ በዩኒት 1 ስለ ሂስትሪ ሂስቶሪዮግራፊ ኤንድ ሂውመን ኢቮሉሽን በሚለው ርዕስ ስር የምንወያይ ይሆናል። 1.1 ስለ ሂስትሪ ኤንድ ሂስቶሪዮግራፊ አካዳሚክ ዲሲፕሊኑ ስለ ሂስትሪ ምንነት፣ ሂስትሪ ከምን ጋር እንደሚገናኝ ከሌሎች የናቹራል ሳይንስ ዘርፎች ሊሆን ይችላሉ ወይም ከሶሻል ሳይንስ ዘርፍ ጋር ያለው ግንኙነት ስለምን እንደሚያጠና ለኛ ያለው ጥቅም ወደፊት ላለው አሁን ስላለው ነገር እንዳለ አጠቃላይ ስለምን ያጠናል የሚለው በ1.1 ርዕስ ስር የሚገኘው ስለሱ ዛሬ እንወያያለን። History is a branch of knowledge that deals with all things including thoughts, sayings and deeds that have been done by people who lived in the past. ሂስትሪ የእውቀት ቅርንጫፍ ወይም ብራንች ነው እዚህ ጋር እንደሚለን እና ከሁሉም ነገር ጋር ዲል ያደርጋል ወይም ይገናኛል ከተለያዩ አስተሳሰቦች ጋር አባባሎች ጋር የሚያስተሳሰቡትና አባባሎች ደግሞ ከዚህ በፊት ባሉ ሰዎች የተደረጉ እንደሆኑ ሂስትሪ የሚያስረዳን የናውሌጅ ብራንች ነው ማለት ነው። ስለዚህ የተለያዩ አባባሎቹ፣ ሴይንጎቹ፣ ታውቶቹ እንዳሉ የተፈጠሩት ከዚህ በፊት በነበሩ ወይም ኖሮ ባለፉ ሰዎች አማካኝነት ነው ማለት ነው። In other sense, history is an organized and critical study of the past based on interpretation of events. በሌላ አባባል ሂስትሪ ኦርጋናይዝድ ሆነ ወይንም በትክክል ክሪቲካል በሆነ መንገድ ተስተካክሎ በተለያዩ ኤቪደንሶች ላይ ተጠቅሞ ስለ ከዚህ በፊት ስላሉ ነገሮች የሚያጠናልን ዘርፍ ነው ማለት ነው። በተለያዩ መረጃዎች ላይ ተመስርቶ ኦርጋናይዝድ ሆኖ ተስተካክሎ ክሪቲካል በሆነ መንገድ ከዚህ በፊት ስለተፈጠሩ ነገሮች የሚያስረዳ ነው ሂስትሪ ማለት ነው። The study of history covers the period called prehistory as well. History ከዚህ prehistory የሚባል periodን ይይዛል። ይሄ ምን ማለት ነው? This was the period before the beginning of the technique of writing about 4000 BC or before Christ. ይህ ምን ማለት ነው? prehistory የምንለው period በሂስትሪ ውስጥ የሚገኝ ሲሆን ሂስትሪ መጻፍ ከመጀመሩ በፊት ያለው ወይንም ደግሞ ሂስትሪ መጻፍ የተጀመረው በ4000 ዓመተ ምህረት ሳይሆን ቢፎር ክራይስት ወይንም ደግሞ ከክርስቶስ ልደት በፊት ነው መጻፍ የተጀመረው። ከክርስቶስ ልደት በፊት በ4000 BC ነበር መጀመር የመጻፍ የተጀመረው እና ከ4000 በፊት ያለው አመታት እንዳሉ ወይንም ሂስትሪ መጻፍ ከመጀመሩ በፊት ያለው አመታት እንዳለ ፕሪሂስትሪ ብለን እንጠራዋለን ማለት ነው። The term history itself comes from the Greek word historia or historia, which means inquiry or knowledge acquired by investigation. History የምንለው ዋናኛው ቃል ወይም ደግሞ the term itself ወይም ራሱ ቃሉ አባባሉ የመጣው ከግሪክ ወርድ ሲሆን እሱም historia ወይም historia ከሚባል የግሪክ ቃል ነው የመጣው። እሱም ማለት ነው knowledge ወይም ዕውቀት በተለያዩ ኢንቨስቲጌሽን ወይም በጥናት ላይ የተመሰረተ ዕውቀት ሂስቶሪያ ብለን እንጠራዋለን። ሂስትሪ የምትለው የቃል የመጣችው ሂስቶሪያ ከምትባል የግሪክ ቃል እሱም ትርጉሙ ደግሞ በተለያዩ ኢንቨስቲጌሽን ወይም ደግሞ ጥናት ላይ የተመሰረተ ዕውቀት እንደማለት ነው። As an academic discipline, history refers to the study of past events, present situation, and prediction of the future relating to social, economic, technological, and political developments. እና እንደ አካዳሚክ ዲሲፕሊን ወይም ደግሞ እንደ አንድ ትምህርት በመናይበት ጊዜ ሂስትሪ ደግሞ ከዚህ በፊት ስለተፈጠሩ ፓስት ኢቨንቶች ማለት ነው። ሂስትሪ refers to the study of past events ከዚህ በፊት ስለተፈጠሩ ነገሮች የሚያጠና ስለ ፕሬዘንት ሲቹዌሽን አሁን ምን እየተካሄደ ነው ስለሚለው ነገር በተጨማሪ ደግሞ ወደፊት ምን ይፈጠራል የሚለውን ሶሻል በማህበረሰብ ላይ ተመስርቶ ሊሆን ይችላል ምን እንደተፈጠረ የሚገምተው በኢኮኖሚክ በቴክኖሎጂካል በፖለቲካል ዴቨሎፕመንቶች ላይ እንዳለ ተመስርተው ስለ ፓስት ስለ ፕሬዘንት እና ስለ ፊውቸር ደግሞ ፕሪዲክት የምናደርግበት አንድ አካዳሚክ ዲሲፕሊን ነው ማለት ነው። ይሄ ከ9ኛ ክፍል የሂስትሪ ትምህርት ጋር በደንብ የሚገናኝ ትምህርት ነው። It also deals with change and continuity of historical developments over time and the pattern of cause and effect that determine change and continuity. ለውጥና ቀጣይነት እንደማለት ነው ኮንቲኒቲ እና ስለ ቼንጅ እና ስለ ኮንቲኒቲ የሚያስረዳ ሲሆን እና ቼንጅ እና ኮንቲኒቲ ደግሞ የሚያመጣውን ነገር ኮዙና ኢፌክቱን የሚያመጣው ነገርና የሱ ኮንሲኩዌንስ ወይም ደግሞ ኢፌክት ፓተርኖቹን የሚያጠናልን ነው። የቼንጅ እና የኮንቲኒቲ ይጠናበታል ማለት ነው በዚህ በሂስትሪ ውስጥ።
History is often part of the learning area of social science, but with its own achievement of objective. History በሶሻል ሳይንስ ዘርፍ ውስጥ ይመደባል፣ ግን በሌላ አባባል ግን በራሱ የሆነ አቺቭመንት ወይንም በራሱ ስኬት አማካኝነት ነው እዚህ ሂስትሪ የሶሻል ሳይንቲስት ውስጥ የተመደበው። ምንም ያህል እንኳን የሶሻል ሳይንስ ውስጥ ቢመደብ ራሱን የቻለ የራሱ የሆነ አቺቭመንት ያለው ዲሲፕሊን ወይንም አካዳሚክ ዲሲፕሊን ነው ማለት ነው። In studying the human past, historians usually attempt to answer questions such as what happened, when did it happen, how did it happen, why did it happen, and what consequence did it have. ሂስትሪ በሚጠናበት ጊዜ 4 እና 5 የሚባሉ ጥያቄዎችን ይመልሳል ስለ አንድ ነገር በሚያጠናበት ጊዜ ሂስትሪ ማለት ነው። ምን ተፈጠረ፣ መች ተፈጠረ፣ እንዴት ተፈጠረ፣ ለምን ተፈጠረ፣ በተጨማሪም ደግሞ የሚያመጣው ሪዛልት ወይንም ኢፌክቱ ምንድነው የሚለውን ጥያቄ ይመልሳል ሂስትሪ ስለ አንድ ነገር በሚያጠናበት ወቅት ማለት ነው። History helps us to learn from the best achievement of people in the past. ሂስትሪ ከዚህ በፊት ስለነበሩ ሰዎች ስለ ስኬታቸው በደንብ ከነሱ እንድንረዳ ይጠቅመናል፣ ከዚህ በፊት ስለኖሩ ሰዎች ማለት ነው። By learning about their deeds, we also try not to repeat the mistake of the past. ከዚህ በፊት ስላጋጠማቸው ከዚህ በፊት ስላሉ ሰዎች ቤስት አቺቭመንታቸው ወይም ስኬታቸው ብቻ ሳይሆን ሰርተው ያለፉትን ስህተት ላለመድገም ሂስትሪ ይጠቅመናል ማለት ነው። ምን ስህተት ሰርተው እንዳለፉ ስለምናውቅ ያን ስህተት ደግሞ ላለመስራት ከስህተቱ መማር እንድንችል ሂስትሪ ይረዳናል። ከስኬታቸው ብቻ ሳይሆን ከስህተታቸው ራሱ እንድንማር ይረዳናል ማለት ነው ሂስትሪ። Since history enables us to understand the past society, we will be able to increase our understanding of the present society and may forecast the future society. History ከዚህ በፊት ስላሉ ሶሳይቲዎች ወይንም ማህበረሰቦች እንድናጠና ይረዳናል አይደል? እና ይሄ ደግሞ ምን ኤብል እንድናደርግ ወይም ደግሞ እንድንችል ያደርገናል። ስላሁን ስላሉ ፕሬዘንት ሶሳይቲዎች ወይም ደግሞ በአሁን ስለሚገኙ ማህበረሰቦች በደንብ እንድናውቅና አንደርስታንዲንጋችን ወይም ደግሞ እውቀታችን እንዲጨምር ይረዳናል። ያ ብቻ ሳይሆን ከዚህ በኋላ ስለሚመጡ ፊውቸር ወይም ደግሞ ከዚህ በኋላ ለሚመጡት ህዝብ በቃ አዲስ ፊውቸር ላይ የሚገኙ ሶሳይቲ ለመቀረጽ ይጠቅመናል ፎርካስት ማለት ነው። ሶ ፓስት ሂስትሪን ካወቅን አሁን ላይ ያለውን መረዳታችንን ጨምረን ወደፊት የሚመጣውን ሶሳይቲ መቅረጽ እንችላለን ማለት ነው በሂስትሪ ተጠቅመን። History is also important for establishing identity of families, social groups, institutions and country. ሂስትሪ በተጨማሪ ሂስትሪ እንዳልኳችሁ በጣም ብዙ አይነት ጥቅም ነው ያለው። ከነሱ መካከል ሂስትሪ ኢነብልስ አስ ወይም ደግሞ ይጠቅመናል የፋሚሊን የተለያዩ አይደንቲቲ ወይንም ማንነት የቤተሰብ ማንነትን ለመቀረጽ ይጠቅመናል። የተለያዩ ሶሻል ግሩፖች የተለያዩ ማህበረሰባዊ ግሩፖችን ኢንስቲትዩሽኑን እና ፋሚሊን ኢንስቲትዩሽኖችን የተለያዩ ሶሻል ግሩፖችን ካንትሪዎችን የነሱን ማንነት ለመቅረጽ ሂስትሪ በጣም አስፈላጊ የሆነ አካዳሚክ ዲሲፕሊን ነው። The study of history also provides skills that are essential for our intellectual growth. ሂስትሪ በተጨማሪም ደግሞ የራሱ የሆነ ስኪል ወይም ደግሞ ሙያን ያዳብርናል። የምን ሙያ? የጭንቅላታችን ወይም ደግሞ የማይንዳችን ኢንተሌክቹዋል ግሮዝ ወይንም የጭንቅላታችን ወይንም የአእምሯችንን ኢንተሌክቹዋል የሆነ ግሮዝ እንዲኖር ያደርጋል። አስተሳሰባችንን ይጨምራል እንደማለት ነው። This is to mean that the rigorous selection and examination of evidence so as to arrive at conclusion is an important training of the mind. አሁን ለምሳሌ ሂስትሪ በመናጠናበት ጊዜ በጣም ጭንቅላታችን ተከፍተው መሆን አለበት። ምክንያቱም አንድን መረጃ ኢንሴንሻል የሆኑ ኤቪደንሶች ላይ ተመስርተን ነው ኮንክሉዥን የምንሰጠው። ሶ ጭንቅላታችንን በደንብ ሰፍቶ እንድንረዳ ያደርገናል ማለት ነው። ጭንቅላታችንን በደንብ አስፍተን የተለያዩ ምንጮችን ሰብስበን ኮንክሉዥን ጋር መድረስ ለጭንቅላታችን ጠቃሚ የሆነ ትሬኒንግ ኦር ማይንድ ነው። ለማይንዳችን ከፍተኛ የሆነ እና ጭንቅላታችን ከፍተኛ የሆነ ኢንተሌክቹዋል ግሮዝ እንዲኖር ያደርጋል። አንድን ነገር አብላልቶ ሰርቶ በተጨማሪም ደግሞ ምንጩ ጋር ደርሶ ኮንክሉዥን ጋር ሲደርስ ለጭንቅላታችን ጠቃሚ የሆነ ትሬኒንግ እንደሆነ ይገልጽልናል ማለት ነው። Thus, learning history enables students to analyze and solve problems. በተጨማሪም ደግሞ ሂስትሪን ማጥናት ልጆች ወይንም ተማሪዎችን
ጭንቅላታቸው አናላይዝ አድርጎ የተለያዩ አናላይዝ አድርገን ሶልቭ የተለያዩ ችግሮችን እንድንፈታ ይረዳናል ማለት ነው። ስለዚህ የተፈጠሩ ችግሮችን አናላይዝ አድርገን ለችግሮቹ ደግሞ መፍትሄን እንድንሰጥ ይጠቅመናል ማለት ነው። It enables students to understand the crucial issues or problems confronting human society and to give an informed, reasoned and intelligent response to these problems እና ለተማሪዎች ከፍተኛ የሆነ ጥቅም ይሰጣል። ምን አይነት ጥቅም? ክሩሻል የሆነ ኢሹዎችን ወይም ደግሞ ችግሮችን በጣም አስከፊ የሆኑ ችግሮችን በሂውመን ሶሳይቲ ውስጥ የሚፈጠሩ ነገሮችን ኢንፎርምድ አድርገው ምክንያታዊ በሆነ አማካኝነት በጠቃሚ በሆነ ረቂቅ በሆነ ኢንተለጀንት ሪስፖንስ ሰጥተው ለችግሮቹ እንድንኖር ይረዳናል ማለት ነው። በሶሳይቲ ውስጥ የተፈጠሩትን ችግሮች ምክንያታዊ በሆነ መንገድ ለጥያቄዎቻቸው ወይንም ለችግሮቻችን መልስን ወይንም ኮንክሉዥን እንዲሰጡ ለተማሪዎች በጣም ከፍተኛ የሆነ ጥቅምን ይሰጣል ማለት ነው። However, just as it is useful to humanity, history can be also be abused. ሂስትሪ በጣም ጠቃሚ ነው ለሂውማኒቲ ወይንም ደግሞ ለስብዕና ወይንም ደግሞ ለሰብአዊነት በጣም የሆነ ጠቃሚ ነው። እንደዛም ሆነ ደግሞ አቢዩዝድ ነው ማለት ጎጂ ነው ወይንም ደግሞ በጣም በሰው አማካኝነት ሊጎዳ ይችላል። ይሆነ ለሂውማኒታችን ወይም ለራሳችን ጠቃሚ እንደሆነ እኛም ደግሞ መልሰን ልንጎዳ እንችላለን ማለት ነው። ማለት ነው selection is made from the past to justify the present. Judging the past from the perspective of value of the present is serious problem in many countries including Ethiopia. እዚህ አሁን ፕሬዘንት ላይ የተፈጠሩ ነገሮችና ከነሱ ፐርስፔክቲቭ ወይንም አሁን ስለተፈጠሩ ችግሮች ላይ ተመስርተን የፓስትን እንደመውቀስ እንድንወቅስ ያደርገናል። this wrong and does not give us an objective picture of the past እና አሁን ላይ የተፈጠሩ ያሉ ችግሮች አሁን ላይ የተፈጠሩ ያሉ አለመግባባቶች ኢኮኖሚያዊ ሊሆን ይችላል፣ ፖለቲካዊ ሊሆን ይችላል፣ ሶሳይታዊ ሊሆን ይችላል እና በዚህ አማካኝነት የሚፈጠሩ ችግሮች ከዚህ በፊት የተፈጠሩ ወይንም በፓስት ሂስትሪ ላይ ተመስርተን በቃ በእነሱ ምክንያት ነው የተፈጠሩት ሪዝኖቹ እነሱ ናቸው ብለን ለፓስት ሂስትሪ በቃ ሮንግ የሆነ ፒክቸር እንድንቀርጽ ያደርጋል ማለት ነው። ስለዚህ ይሄ ደግሞ በሁሉም ሀገራቶች ኢንክሉዲንግ ደግሞ በኢትዮጵያም ላይ የሚካሄድ ነገር ነው። እዚህ ጋር የተፈጠሩ ያሉ ችግሮች በፓስት ምክንያት ነው የሚል አስተሳሰብ እንዲመጣ ይደረግና ሂስትሪ ደግሞ አቢዩዝድ ይሆናል ማለት ነው። ጠቃሚ እንደሆነ እንደዛውም አቢዩዝ ይደረጋል ማለት ነው። ሂስትሪ ኤንድ አዘር ሳይንስ አሁን ደግሞ ሂስትሪ ከተለያዩ ሳይንሶች ጋር ሜቢ ከናቹራል ሳይንስ ጋር ከራሱ ከሶሻል ሳይንስ ጋር ያለውን ግንኙነት ወይም ቁርኝነት እንረዳለን ማለት ነው። ሂስትሪ ሃዝ ዲፈረንስ ኤንድ ሲሚላሪቲ ዊዝ አዘር ሳይንስስ ሂስትሪ ተመሳሳይነትም አለው በተጨማሪም ደግሞ ልዩነትም አለው ከሌሎች ሳይንሶች ጋር ማለት ነው። ናቹራል ሳይንስ studies the phenomena of the physical world while history studies human beings and human societies in the past. ናቹራል ሳይንስ ምንድነው የሚያጠናው በምንልበት ጊዜ በዚህ በተጨባጩ ወርልድ ላይ ወይንም በዚህ በፊዚካል ወርልድ ላይ የተፈጠሩ ክስተቶች ፌኖሜና ማለት ክስተት ነው። የተፈጠሩ ፌኖሜናዎችን ስለነሱ ነው የሚያወጣው። while history ግን የሚያጠናው ከዚህ በፊት ስለነበሩ ሰዎች ስለተፈጠሩ ሶሳይቲዎች ነው የሚያጠናው። ናቹራል ሳይንስ ስለ ክስተት ሲያጠና ሂስትሪ ደግሞ ከዚህ በፊት ስለነበሩ ሶሳይቲዎች ሂውመን ቢንግ እንዳለ የሚያጠናው ስለ ፓስት ሂስትሪ ነው አጠቃላይ ማለት ነው። ሂስትሪ does not conduct controlled experiments that are common in natural science. ሂስትሪ አሁን ናቹራል ሳይንስ በምንማርበት ጊዜ አሁን ለምሳሌ ኬሚስትሪ በምንማርበት ጊዜ በተለያዩ ላብራቶሪዎች ውስጥ ገብተን የተለያዩ ኤክስፐሪመንቶችን ነው የምንሰራው። ግን ሂስትሪ እንደዛ አይነት ነገሮችን አይዝም። በቃ የሆነ ኮንዳክትድ የተደረገ ኤክስፐሪመንትን አያጠቃልልም ልክ እንደ ናቹራል ሳይንስ ማለት ነው። ናቹራል ሳይንቲስትስ report the result of their findings in a neutral way. However, historians commonly make the value judgments or put their personal views together with the result of their findings. ናቹራል ሳይንስ የተለያዩ ግኝቶችን በሚያገኙ የናቹራል ሳይንስ ሳይንቲስቶች ማለት ነው የተለያዩ ግኝቶችን በሚያገኙበት ጊዜ ግኝቶቻቸውን ኒውትራል በሆነ ወይ ነው የሚያቀርቡት። ግን ሂስትሪ በመናይበት ጊዜ ፋይንዲንጋቸውን የሚያቀርቡት ከራሳቸው ፐርስፔክቲቭ አይዲያ ጋር ከተለያዩ ጀጅ አድርገው እና በራሳቸው ቪው አመለካከት ጋር አንድ ላይ አድርገው ነው ያገኙትን ነገር የሚያቀርቡ። የኔ ሐሳብ እንዲህ ነው በዚህ ነገር ላይ ብለው ፋይንዲንጋቸውን
ወይንም ያገኙትን ግኝትን ከራሳቸው ፐርስፔክቲቭ አይዲያ ጋር ነው የሚያቀርቡት። ግን አንላይክ ናቹራል ሳይንስ ግን እንደ ሂስትሪ አይደለም። በቃ የሚያገኙትን ግኝት ኒውትራል በሆነ ወይ ነው የሚያቀርቡት። on other hand both scientists and historians are concerned with discovery shedding light on new knowledge and solving current problems of society. በሌላ እንትን በመናይበት ጊዜ ግን ሁለቱም ሳይንቲስቶችም ሂስቶሪያኖችም ማለትም የናቹራል ሳይንስ ሳይንቲስቶችም ሂስቶሪያኖችም በመናይበት ጊዜ የሚያመሳስላቸው አንድ የሆነ ነገር አለ። ምክንያቱም አንድን ነገር ዲስከቨር ለማድረግ አዲስ እውቀትን አዲስ ብርሃንን ለማግኘት ነው ሁለቱም የሚተጉት። አሁን እየተፈጠሩ ያሉትን ከረንት ፕሮብሌሞችን ሶልቭ ለማድረግ ነው የሚጠቅሙት። የሚያገናኛቸው ነገር አዲስ እውቀትን ነው። አሁን ያለውን ችግር ለመፍጠር አዲስ እውቀትን ነው ሁለቱም የሚፈጥሩት። ይሄ የሚያመሳስላቸው ነገር ነው የሳይንቲስቶችና የሂስቶሪያኖች ማለት ነው። both of them also use systematic method involving rigorous checks, use of evidence and drawing conclusions. ከሚያመሳስላቸው ነገሮች መካከል ሁለቱም የተለያዩ ሲስተማቲክ የሆነ ሜቶድን ይጠቀማሉ። ከነሱ መካከል መረጃን ይጠቀማሉ፣ ክሮስ ቼክ ያደርጋሉ። በተጨማሪም ደግሞ ሁለቱም ኮንክሉዥን የሆነ የሚያቀርቡት ነገር አለ። በአንድ ኤቪደንስ ላይ ተመስርተው የሚያቀርቡት ነገር አለ። ይሄ የሂስቶሪያኖችና የሳይንቲስቶች የሚያመሳስላቸው ነገር ነው ማለት ነው። therefore history is a science because it must be proved by the use of reliable sources. እና ሂስትሪ አንዳንዴ ሳይንስ ነው ልንል እንችላለን። ሳይንስ ነው የምንልበት ዋናኛው ምክንያቱም የምናገኘው እያንዳንዱ ፋይንዲንጎች ወይንም ደግሞ ግኝቶች በአንድ ኢሊጂብል በሆነ ወይንም ሪሌብል በሆነ መረጃ መደገፍ አለበት ወይንም ደግሞ ፕሩቭድ መደረግ አለበት። በቃ ናቹራል ሳይንስ ውስጥ በምናደርግበት ጊዜ ኤክስፐሪመንቶችን የምንሰራው የተለያዩ ሶርሶችን ተጠቅመን ከዛ በኋላ ኮንክሉዥን ለማድረግ አይደለ። ሂስትሪም ደግሞ በሚጠናበት ጊዜ በተለያዩ መረጃዎች ፕሩቭድ መደረግ አለበት። ኬሚስትሪ አንድን ቀመር በመናጠናበት ጊዜ ፕሩቭድ ለማድረግ የተለያዩ ላብራቶሪ ውስጥ ገብተን ፕሩቭ እንደምናደርገው እያንዳንዱ ሂስትሪ ውስጥ የምናገኘው ፋይንዲንጎችም በተለያዩ መረጃዎች ተደግፈው ፕሩቭ ይደረጋሉ ማለት ነው። therefore scholars also commonly categorize history under the social science such as anthropology, sociology, psychology, economics and so on. እና አንዳንድ ስኮላሮች ወይም ደግሞ ከፍተኛ ደረጃ ላይ ያሉ የትምህርት ባለሙያዎች ሂስትሪ በሶሻል ሳይንስ ውስጥ ይመድባሉ። ከነሱ መካከል እንደ አንትሮፖሎጂ፣ ሶሺዮሎጂ፣ ሳይኮሎጂ፣ ኢኮኖሚክስ ጋር አንድ ላይ ይመድቧቸዋል ማለት ነው። historians examine every aspect of the lives of human beings including economic and social conditions and the development of religion, art and other elements of culture. እና ሂስትሪ እያንዳንዱ ነገር ነው ከዚህ በፊት ስለነበሩ ሰዎች ኤግዛማን የሚያደርገው ወይም የሚያጠናው። የኢኮኖሚክ ሁኔታቸውን ሊሆን ይችላል፣ ሶሻል ኮንዲሽናቸውን ሊሆን ይችላል፣ የሃይማኖት እድገታቸው ወይንም ደግሞ ዴቨሎፕመንት ኦፍ ሪሊጅን፣ አርት፣ የተለያዩ ጥበባቸው፣ ሙያቸውን፣ ስለ ባህላቸው እያንዳንዱ ነገር ነው ኤግዛማን የሚያደርገው። but still there are difference between historians and social scientists. ብዙ የሚያገናኛቸው ነገር ቢኖርም በሂስቶሪያንስ እና በሳይንቲስት በሂስቶሪያን እና በሶሻል ሳይንቲስቶች መካከል ልዩነት አለ። ሂስትሪ ራሱን የቻለ ዲሲፕሊን ነው ብያቸዋለሁ፣ ስለ ፓስት የሚያጠና። ሶሻል ሳይንስ የምንላቸው ደግሞ እንዲህ አንትሮፖሎጂ፣ ሶሺዮሎጂ፣ ሳይኮሎጂ፣ ኢኮኖሚክስን የሚያጠቃልል ነው። ሁለቱም የሚያገናኛቸው ነገር ቢሆንም ወይንም ሶሻል ሳይንስ ውስጥ ሂስትሪ ቢመደብም እንኳን አሁንም የሚያለያያቸው ነገር አለ። unlike historians, social scientists use experimental data in the form of samples. historians የራሳቸውን ግኝት የሚያቀርቡት ከራሳቸው አስተያየትና ሐሳብ ጋር ነው። ሶሻል ሳይንቲስቶችን በመናይበት ጊዜ ግን ኤክስፐሪመንት ያቀርባሉ። ልክ እንደ ናቹራል ሳይንሶች ኤክስፐሪመንት ያቀርባሉ እና የሚያገኙትን ግኝት በሳምፕል መልክ ያቀርባሉ። በሂስቶሪያንስ እና በሶሻል ሳይንቲስቶች መካከል አሁንም ልዩነት አለ ማለት ነው። in addition, social scientists far more regularly use theoretical models and hypotheses than do historians. በተጨማሪም ሶሻል ሳይንቲስቶች ከሂስቶሪያንስ በተቃራኒ በሆነ ሁኔታ ወይም ደግሞ በተሻለ ሁኔታ ሬጉላርሊ
ማለት ነው ቲዮሪቲካል በሆነ ሞዴል ሃይፖቴሲስ ወይንም በቃ ከፍተኛ የሆነ ጥናት ያደርጋሉ። ግምትን በጽሁፍ በሆነ በታገዘ ሞዴል እያንዳንዱ ነገሮች እያጠኑ ያቀርባሉ። አንላይክ ሂስቶሪያንስ ማለት ነው። እና ሶሻል ሳይንስ እና ሂስትሪ የሚያገናኛቸው ነገር ቢኖርም ግን በጣም ሶሻል ሳይንቲስቶች ግን ረቂቅ በሆነ መንገድ እያጠኑ ነው ግምታቸውን ወይም ደግሞ ሃይፖቴሲሳቸውን የሚያቀርቡት ማለት ነው። የዛሬው ትምህርታችን በዚህ ያጠናቅቃል። ዛሬ የተረዳነው ያው ስለ ሂስትሪ ምንነት ከተለያዩ ትምህርቶች ጋር ባለው ቅርኝነት ምንድን ነው የሚለውን ሀሳብ ነው የተረዳነው። በሚቀጥለው ቪዲዮ ደግሞ 1.12 ስለ ሂስቶሪዮግራፊ በሚለው አይዲያ ስር እንመለሳለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ አስተያየት ካላችሁ ደግሞ ኮመንት ላይ በመጻፍ በተጨማሪም ደግሞ በደንብ ቪዲዮ ከተመቻችሁ ሰብስክራይብ በማድረግ እንድታግዙኝ ጠይቃችኋለሁ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።